አዳሪ በሆንም የማርያም ቀን ግን አልሰራም። ማርያምን ከወደድሻት ዝሙትሽን ተይ ያሉኝ አሉ። የስም ክርስቲያን እያሉ ያንጓጠጡኝም አልጠፉም። እሷ የልቤን ታውቃለች እላቸዋለሁ። እርግጥ ይህን የወረስኩት ከጓደኛዬ እስከዳር ነው። ጽድቁንም ኩነኔንም ያስተማረችኝ እሷ ነች። ሀብዬ መጀመሪያ ጊዜ ቤተ ክርስቲያን ያወቅኩትም ቡና ቤት የገባሁትም በሷ ነው። እስከዳር የልጅነት ጓደኛዬ ነች። ቁንጅናዋ ላይ ቁመኗ ላይ ደግሞ ምላሷ ተጨምሮ ወንድ ሁሉ የሚርበደበድላት ነበረች። አንድ ቀን አዳር ሙሉ ሸቅላ ከጠፋች ወዲህ አይቻት አላውቅም። አንዳንዴ የት ሄዳ ይሆን፣ ሞታ ይሆን፣ ሀገር ቀይራ ይሆን እያልኩ በሌሊት ቤተ ክርስቲያን ሲሄድ አሰላስላለሁ። በሌሊት መሄዱን ያስተማረችኝ ሳይቀር እሷ ናት። ዛሬም ማርያም ስለሆነች ምዕመናን ለቅዳሴ ሳይወጡ ወፎች ሳይጮሁ ገና የማርያም ገዳም ደወል ኪል እንዳለች ከቤት ወጣሁ። በቀን የማልሄደው ሰዎች እንዳይሰድቡኝ አይደለም፣ በሌሊት ከመቤቴ ጋር ማውራት ስለምወድ እንጂ። እንደ ልጅነቴ ባልሆንም ሰባራ ብሆንም ነውረኝነት ስሜት ቢሆነኝም ደጇ ሳርፍ ግን ደስ ይለኛል። እሷም አንቺ ዘማዊ ብላ አባራኝ አታውቅም። ከማሆይ መዓዛ የወይራ ጢስ ጋር በየወሩ ደጇን ከፍታ ትጠብቀኛለች። ከማርያም ጋር ስለ እማሆይ መዓዛ ሳስብ ደግሞ መንፈሴ ረገት ይላል። እማሆይ መዓዛን ስማቸውን እንጂ ፊታቸውን አይቼ አላውቅም። ከዓመታት በፊት የማርያም ገዳም ውስጥ ዓለም በቃኝ ብለው የተሰወሩ ናቸው ይባላል። ከበምኔቱ በቀር ሰሞንተኛ ዲያቆናት እንኳ አያውቋቸውም። እማሆይ መዓዛ የተባሉትን ሌሊት ሌሊት ከቤታቸው የሚወጣው የወይራ ጢስ ሽታ ገዳሟን ከቧት ስለሚያድር ነው። በሳቸው ምክንያት ማርያም ገዳም የመጣ ሰው መዓዛ ባለው ጉም ላይ የተሰራች መቅደስ ማለቱ አይቀርም። ምዕመናንም ፊታቸውን ባያዩ ወይራ ይዘውላቸው እንደሚሄዱ አውቃለሁ። እኔም ዛሬ ወግ ደርሶኝ ለእማሆይ መዓዛ ወይራ ይዤ በሌሊት ለመጀመሪያ ጊዜ በራፋቸው ላይ ተገኘው። ከእማሆይ መዓዛ ቤት የሚወጣው ብርሃን ጨለማውን ሰንጥቆ የብርሃን ድልድይ ሰርቷል። ከካህናት የዜማ ድምፅ በቀር ግቢው በጸጥታ ተውጧል። በመሃል በመሃል መጠነኛ ሳል ይሰማል። ከእማሆይ መዓዛ ቤት መሆኑን ሳውቅ ደስ አለ። ደሞም ፈራው። እንደኔ ያለች ነውራም እንዲህ ያሉት እናት በርጋ መቆሜ አስፈራኝ። ብቻ ግን እማሆይ በጸሎት አስቡኝ ወለተ ማርያም ብዬ ወይራውን አስቀምጬ መለስ እንዳልኩኝ ወለተ ማርያም የሚል ስስ ድምፅ ከእማሆይ ቤት ሰማሁ። ለሰኮንዶች አእምሮዬ ስልብ ብሎ ሲመለስ ድንግጥ ስል ታወቀኝ። በዛ ጨለማ ያውም ከእማሆይ መዓዛ ቤት ድምፅ መስማት ተአምር ነው። ብቻ ከንፈሬ እየተንቀጠቀጠ ትንፋሽ እያጠረኝ አቤት አልኩኝ። አዝነሽብኛል አይደል አሉ እማሆይ መዓዛ። ኧረ በፍጹም። ለምን? እንዴት? እርሶ እኮ ተይ ጽናት ተይ አታባቢ፣ እውነቱን ንገሪኝ። ጽናት ስሜ እኮ ነው፣ እንዴት አወቁት አልኳቸው ብርክ ብርክ እያለኝ። ይሄኔ ለዓመታት ተቆልፎ የነበረው ቤት ተከፍቶ ነጭ ጢስ እንደ ጉም እየተገተለተለ ሲወጣ አየሁ። ከብርሃኑ ጋር ተቀላቅሎ የሆነ የሚጨንቅ ድባብ አለው። በዓይኔ ሰው ብፈልግም ምንም አይታየኝም። እኔ ነኝ ጽናት፣ እኔ እስከ ዳር። በቆምኩበት መሬት ላይ የተሳበ የሚመጣ ሰው አይቼ ወደ ኋላዬ እያፈገፈው እስከ ዳር። ቆይ እንዴት?
በእናታችሁ አታስጨንቁኝ፣ እኔ ኃጢአቴ በዝቶብኛል፣ ስቃዬን አታብዙብኝ አልኩኝ ከፍርሃትና ከጭንቀት የተጨመቀ እምባዬን እያፈሰሱ። አይዞሽ ጽናቴ፣ ተረጋጊ፣ ምንም አትሆኝም። እኔ ነኝ እኮ እስከ ዳር ጓደኛሽ፣ ይልቅ ነይ አታድክሚኝ። እማሆይ ለምን መሬት ላይ ይሄዳሉ? እንዴት እዚህ ገቡ? ምን ይሠራሉ? አልኩኝ አሁንም ትኩር ብዬ እያየኋቸው። እውነትም የልጅነት ጓደኛዬ እስከ ዳር የአሁኗ እማሆይ መዓዛ መሆናቸውን በብርሃን ጭላንጭል አይቼ ለየው። ቢጫ ቆብ በቢጫ ፎጣ አድርገዋል። ቀይነታቸው እንደ ድሮ ነው። መራመድ ግን አይችሉም። አሁንም እየተንፏቆቁ ወደ በዓታቸው ተመልሰው በራቸው ላይ እንደተቀመጡ ታሪካቸውን ያወሩልኝ ጀመር።